ሰላም ሰላም ወገኖቼ እንዴት ናችሁ? ሰላም ናችሁ? የሁላችሁ እንግዲህ ምሳ እየሰራ ነው። ምሳ ሁለት አይነት ነው። እዚጋ ደግሞ የደቀቀ ስጋ ነው። ትንሽ የደቀቀ ስጋ የሚያክል የደቀቀ ስጋ ያ እንግዲህ እንትን ሽንኩርት የደቀቀ ስጋ እንግዲህ ንግግሬ ከተደጋገመባችሁ ይቅርታ፣ ሌላ ጊዜ አስተካክለዋለሁ። እና ቲማቲም ማለት ነው። ቲማቲም ፈጭቼ ማለት ነው። ቲማቲም ፈጭቼ እንግዲህ ትንሽ በዛ ያደርገዋል ማለት ነው። ይህ ከፓስታ ጋር መብላት ይቻላል። ከፓስታ ጋር አበሶ ልጆች በጣም ይወዱታል። የደቀቀ ስጋ ቲማቲም አቁላልቶ ቤት ያፈራውን ቅመም ከቶ ከዛ በኋላ ደግሞ ቲማቲሙ በእጃችሁ ደቀቅ አድርጋችሁ መክተፍ ትችላላችሁ። ካልሆነም ደግሞ በቤት ውስጥ ማሽን ካላችሁ በማሽን ትፈጩትና እና ሳልሳም ካላችሁ አንድ ላይ ፈጭታችሁ ስጋው ትንሽ ታቁላላችሁት ከሽንኩርት ጋር ታቁላላችሁት በኋላ ማለት ነው። ከዛ ስጋው የደቀቀው ስጋ ከበሰለ በኋላ ከሽንኩርቱ ጋር አንድ ጋራ ከዛ በኋላ የደቀቀውን ቲማቲም ትጨምሩታላችሁ ማለት ነው። በማሽኑ ከፈጫችሁት በኋላ ወይ ደግሞ በእጃችሁ ካደቀቃችሁት በኋላ ማሽን ቢሆን አሪፍ ነው። አብሶ በርከት ያደርገዋል ማለት ነው። ካልሆነም ደግሞ በእጃችን ከትፈን መስራት እንችላለን። ይኸውላችሁ እንግዲህ በእጅ ነው የሚቀርጸው፣ በስልክ ስለሆነ ነው። ይሄ ለልጆቼ ከፓስታ ጋራ ውሃው ግን ያ መጠጥን ማድረግ አለበት ማለት ነው። እንደዚህ ያ በጣም ውሃ ስለሆነ ስለቀጠነ እስከሚመጣ ድረስ መጠበቅ አለብን ማለት ነው። ትንሽ ወፈር ነው። ይህ ለአዋቂም ለልጆችም ለሁሉም ይሆናል። ይህ ከእንጀራ ጋር ይበላል። ከእንጀራ ጋር ራሱ አሪፍ ነው። ምክንያቱም ትንሽ ቀጠን ስላለ ማለት ነው። ከፈለጋችሁ ደግሞ ውሃው በደንብ እስከሚመጥ እንደዚህ እስከ መጨረሻ ሳይሆን መካከለኛ ቀይ ሳልሳ ካላችሁ ደግሞ ከጨመራችሁበት ደግሞ ያዝ ያደርገዋል ማለት ነው። ጠበቅ ስለሚያደርገው እንደዚህ ትንሽ ቀጠን አይልም ማለት ነው። ቀይ የቲማቲም ቀይ ሳልሳ ካለ አሪፍ ነው በጣም። እኔ እሱን እጨምራለሁ ስለሚያወፍረው ማለት ነው። እንዳይወፍር ደግሞ ከፈለግን ደግሞ በእጃችን በማሽን ሳይሆን በእጃችን የከተፍነው ቲማቲም በደንብ ውሃ እንትን እንዳይገኝ ውሃ እንዲያነሳ ያደርገዋል ማለት ነው። ይሄ ደግሞ ትንሽ ስጋ ገርደፍ አድርጌ ትንሽ ስጋ ልሰራ ነው ማለት ነው። እኔ ብዙም አላቁላላውም ስጋ ስሰራ፣ ምክንያቱም አንዳንዴ ጊዜም ይቆጥብልናል። እኔ ትንሽ ይሄንን ትንሽ ብቻ ከጠቅላላ በኋላ ነው ስጋ የምጨምረው። እኔ አንድ ላይ ራሱ አበስለዋለሁ ማለት ነው። ቅመማ ቅመም ጨምሬ በርበሬ አድርጌ አቁላልቼው ከዛ ስጋ ጨምራለሁ ማለት ነው። ግዴታ ሽንኩርቱ እስከሚቃጠል መጠበቅ የለብንም።
ይቅርታ እንግዲህ ካሜራን ለማዞር ብዬ ትንሽ እንዴት ናችሁ ወገኖች? ኑሮ እንዴት ይዛችኋል? ሁሉ ሰላም ነው ወይ? ቪዲዮን ከወደዳችሁት እባካችሁ ሰብስክራይብ፣ ላይክ አድርጉ። ሁላችንም አንድ እንድናት ላይክ አድርጉት እና አዳዲስ ቪዲዮ እንዲደርሳችሁ ማለት ነው። ላይክ ሳታደርጉ ሰብስክራይብ ሳታደርጉ እንዳታችሁ በአክብሮት እጠይቃለሁ ወገኖች። በጣም የሚመሰግነው ትንሽ ካሜራ እንግዲህ በእጅ ስልክ ስለምቀርጽ ትንሽ እንትን ሊላችሁ ይችላል፣ ሊያወዛግባችሁ ይችላል። ይቅርታ በጣም ያው እኔ አዲስም ስለሆንኩ እሺ መጣ እሰጥሃለሁ። እሺ ትንሽ እሳት መታ ያደርገው። ሽንኩርቱ ያው እንደ ለብ ነው ማድረገው ወገኖቼ። ከዛ ትንሽ ዘይት እጨምራለሁ። ዘይት ያው አንድ ላይም ከሽንኩርቱ ጋርም ብንጨምር ችግር የለውም። እኔ ትንሽ ስልክ ስለያዝኩኝ አልተመቸኝም እንጂ እና ይኸውላችሁ ሽንኩርቱን ስጋውን መጀመሪያ ሽንኩርት ማቅላት አለብን። ትንሽ እሳት መታ አድርገውና ከዛ በርበሬ እንጨምራለን። ያለንን ቅመም አንድ ላይ እናቅላላና ከዛ ስጋ እንጨምራለን። ያ ሁላችንም የስጋ ወጥ አሰራር ማንም አይነግረንም፣ ኢትዮጵያውያኖች ማለት ነው። ይሄ ጎበዞች ነን ማለት ነው። ግን አንዳንዴ ማለት ነው እኛ ትንሽ ሽንኩርቱን በጣም እናቅባለን። ይሄን አይጠበቅብንም። ምክንያቱም ከጊዜ አንፃር አብሶ ለጤንነት ራሱ ጥሩ አይመስለንም። ለብ እናደርገው። አንዳንድ ሽንኩርቱን ቁሌታችንን በርበሬ ደግሞ ባናበዛም ደግሞ ለጤንነታችን ወገኖቼ ዘይትን ባናበዛ በጣም ማለት ነው። ያው ከእናንተ ለእናንተ ምክር አልሰጥም። ወደ ሀሳብ ተጣጣ እኔ ያ በፊት በጣም ዘይት ተጠቀም ነበር፣ በርበሬ ምናምን። ግን አሁን ሳስበው ሁሉም ነገር በመጠን ለጤናችን በጣም አሪፍ ነው ማለት ነው። ቤት ውስጥ ያለን ማንኛውንም ቅመም መጨመር እንችላለን። በርበሬ ለመጨመር ፈልጌ ነበር። ስልክን ለማዞር ካሜራ ፈልጌ ትንሽ የሆነ ነገር አጋጥሞኝ ትንሽ
እንግዲህ ይቅርታ አድርጉልኝና ለሌላ ጊዜ ግን አስቤበት ሁሉም ነገር አስቤበት አደርጋለሁ። አሁን ግን እንደ ድንገት ስለሆነ ወገኖች ስለ ድምፁ ይወጣቸው። ለሌላ ጊዜ ግን ሁሉም ነገር አንድ በአንድ እንትን ጊዜ ያለኝ ማለት ነው ተዘጋጅቼ ከጊዜ አንጻር እሺ 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 ያውላ በርበሬውን እንጨምራለን ማለት ነው። ግዴታ ሽንኩርት እስከሚጠቆር መጠበቅ አያስፈልግም። ገባችሁ? እና እናንተ ሞክራችሁ ማለት ነው። ትንሽዬ በርበሬ ለጨጓራም ጥሩ አይደለም። አብዝቼበታለሁ እንዳታበዙት ያክል 3 ማንኪያ ነው ያስቀመጥኩት ማለት ነው። እኛ እኮ በቃ አይሆንልንም። ቤተክርስቲያን አጠገብ ነው ያለችው። ድምፁ ያው እንደሚረብሻችሁ አውቃለሁ። ይህ በርበሬ እንትን በዝቶበታል። 3 ማንኪያ ነው የከተትኩትን ግን በርበሬው ጣባ አጠገብ ስለሆነ በቃ ዝም ብዬ እንትን አልኩት እና እንዳያቃጥልን የቲማቲም ሳልሳ እጨምራለሁ። አሳያችኋለሁ ምን አይነት ንግግር የምናገርባቸው። ቲማቲም ሳልሳ ስንጨምርበት አሪፍ ነው፣ አያቃጥልም። ቲማቲም ደግሞ እንደ ከብላቸው ይቅርታ እንግዲህ ቤቱ እቃ ለመሳሳት የሁላችን ቲማቲም አደቃትና ፈጨውና ከዛ ቁሌቱን ማለት ነው ቁሌቱ ላይ ጨምረዋለሁ ማለት ነው። ግን ስጋው ግን እንደ ድንገት ቅድም አብስዬዋለሁ። ሌላ ጊዜ ግን አላበስለውም። እንደ ድንገት ግን ያው አብስዬዋለሁ ማለት ነው። በጣም ይቅርታ ስለ ቪዲዮ አቀራረጽ ማለት ነው። ይቅርታ አድርጉልኝ።
ፓስታውን የሰራሁት ላይ ማለት ነው። እዚህ ላይ እሱን መጨመር እንችላለን ማለት ነው። ከዛ ወፈር ያደርገዋል ማለት ነው። ወፈር ያደርገዋል ማለት ነው። ሳልሳን ስንጨምረው ማለት ነው። ይሄ ለልጆች አብሶ በጣም ቆንጆ ነው። የደቀቀ ስጋ ማለት ነው። የቲማቲም አድርቀን ከዛ ደግሞ ትንሽ መካከል ላይ ሲደርስ ደግሞ የቲማቲም ሳልሳ ስንጨምርበት ወፈር እንዲል ይሆናል ማለት ግዴታ አይደለም፣ ግን ለከለሩም አሪፍ ነው። በርበሬ ማንጨምር ከሆነ ማለት ነው። እና በጣም ነው የማመሰግነው። ቪዲዮ ስለረዘመ አስረዝሜዋለሁ ትንሽ ስላቀራረጼ በጣም ይቅርታል። ያው እንግዲህ አመሰግናለሁ። በጣም ሰብስክራይብ ሳታረጉ ቪዲዮ ከወደዳችሁት እንዳታልፉ። አመሰግናለሁ።